ሰላም የኦርቢት ሚዲያ ተከታታዮች፣ ዛሬም በሀገር ውስጥና በዓለም አቀፍ ዜና መጥተናል። ተከታተሉን። በቅድሚያም የሀገር ውስጥ ዜና። የትግራይ ኮሚኒኬሽን ቢሮ ከፌዴራል መንግስት የትግራይ መንግስት ምንም በጀት እንዳልተቀበለ ተናገረ። በዚህም ምክንያት የመንግስት ሰራተኞች የ4 ወር ደሞዝ አልተከፈላቸውም። የትግራይ መንግስት የሚንቀሳቀሰው በክልሉ ውስጥ በሚሰባሰብ ገንዘብ መሆኑ ተገልጿል። የመንግስት ሰራተኞችም ደሞዛቸው ካልተከፈላቸው ሰላማዊ ሰልፍ እንደሚያደርጉ እየተነገረ ነው። ደሞዝ ተለቋል የሚባለው መረጃ ከእውነት የራቀ እንደሆነ ተናግረዋል። አሁን ይህንንና የመሳሰሉትን ኢኮኖሚያዊና ፖለቲካዊ ችግሮችን በሰላም ለመፍታት ህወሓትና ብልጽግና በዝግበር እየተነጋገሩ እንደሆነ ተገልጿል። በሌላ ዜና አቶ ሽመልስ አብዲሳ ቄሮ ስርዓታችንን ሊከላከል እንጂ መሳሪያ አንስቶ ሊዋጋን አይገባም አሉ። ጨቋኞችን ገርስሰናል፣ ለተመለሰ የመብት ትግልና ለጠላቶቻችን ልንዋጋ አይገባም ብለዋል። ከቀናት በፊት የኦሮሞ ነጻነት ጦር ባወጣው መግለጫ የአብይ አህመድ መንግስት በቀጣዩ ወራት ያዘጋጃቸው ስልጣኑን ማስጠበቂያ ካርዶች በሚል መዘርዘሩ የሚታወስ ነው። እነዚህ ካርዶች የአዲስ አበባ የባለቤትነት ጉዳይ፣ የምርጫ፣ የሃይማኖት፣ የመንግስት ማሻሻያ እንደሚገኙበትም ጠቅሶ ነበር። እነዚህም ባሻገር በቅርቡ በቀዳሚነት ያነሳው ግን በቄሮ ስም የተዘጋጀ አጀንዳ ስለመኖሩ በመግለጽ ነበር። ከአብይ ጋር በጥቅም የተሳሰሩ ግለሰቦችን በማሰማራትና በማደራጀት የቄሮ ስምና ምልክትን በመለጠፍ በወንድማማቾች መካከል መታኮስ ማስቆም የሚሉ ቅስቀሳዎችን ለማዘጋጀት ዝግጅት እየተደረገ ነው። አብዛኛው ቄሮ ግን በስራ አጥነት እንዲሰቃይ ሆነው የዚህ ካርድ ዓላማው የኦሮሞ ወጣቶችን ለመከፋፈል ነው በሚል መግለጹ ይታወቃል። አቶ ሽመልስ አብዲሳ የክልሉን ወጣት ከነቀምቴ እስከ አዳማ ጠላቶቹ ለሚሏቸው ሌሎች የኢትዮጵያ ህዝቦች ተዋግታቸዋል በሚል ደጋግመው ሲዘልፉ ተሰምተው ያውቃሉ። ቄሮ ጨቋኞችን የገረሰሰና መንግስት የለወጠ ነው፣ አሁን ያገኘውን ሰላም ማስጠበቅ አለበት ብለዋል። እና አቶ ሽመልስ አብዲሳ በቢሾፍቱ ባዘጋጁት ስብሰባ ሰላም አለ ብለው በወለጋ ደግሞ ድሮን ድብደባ ማድረጋቸው ተነግሯል። የውጭ ዜና። የአሜሪካና የኢራን ጦርነት ሁለተኛ ወሩን ይዟል። ሁኔታውም አሳሳቢ እየሆነ ይገኛል። አሁን አሜሪካ ወደ 10,000 የሚሆኑ እግረኛ ወታደሮችን ወደ ኢራን የባህር በር አቅራቢያ ልካለች። እነዚህ ወታደሮችም የሆርሙዝ ሰርጥ አካባቢ ያሉ ደሴቶችና የኢራንን የነዳጅ ማቀነባበሪያ ይይዛሉ ተብሎ ይጠበቃል። አሁን ላይ እንደሚነገረው አሜሪካ በሰላም ድርድሩ ተስፋ የቆረጠች ትመስላለች። ፕሬዚዳንት ትራምፕም ጦርነቱ ይቀጥል የሚለውን ትዕዛዝ ይሰጣሉ ተብለው እየጠበቁ ነው። የሰላም ድርድሩ ለኢራን ጊዜ እንደገዛላት እየተነገረ ነው። በጦርነቱ መጀመሪያ አካባቢ እስራኤልና አሜሪካ ኢራንን ማዳከም ጀምረው ነበር። አሁን ግን ኢራኖች ራሳቸውን መልሰው ማደራጀት ችለዋል። ጦርነቱም የኢራን ደጋፊ በሆኑት የየመኑ ሁቲና የሊባኖስ ሂዝቦላ ተስፋፍቷል። እስራኤልም ከሂዝቦላ ጋር በምታደርገው ጦርነት 50 በመቶ የሚሆኑ ሊባኖሳውያንን አካባቢያቸውን ለቃችሁ ውጡ ብላለች። በዚህም አሁን ወደ 1 ሚሊዮን የሚሆኑ ዜጎች ቤት አልባ ሆነዋል። የመሰረታዊ ፍላጎቶች ምግብ፣ መጠለያ ችግርም ገጥሟቸዋል። አሜሪካም ዜጎቿ ሊባኖስን ለቀው እንዲወጡ አሳስባለች። የየመን ሁቲ ኃይሎች እስራኤል ላይ 2 ሚሳኤል በመተኮስ ወደ ጦርነቱ በይፋ ተቀላቅለዋል። የሁቲ ቃል አቀባይ የእስራኤልን የጦር ሰፈር ላይ ጉዳት አድርሻለሁ፣ በዚህም እቅዴን አሳክቻለሁ፣ በሚቀጥሉ ጊዜያትም ጥቃቴን እቀጥላለሁ ብለዋል። እስራኤል ጥቃቱን ማክሸፍ መቻሏን ብትገልጽም የሁቲዎች የጦርነት ተሳትፎ ቀይ ባህርና የዓለም አቀፍ የንግድ መስመሮችን ለከፍተኛ አደጋ አጋልጧል። አሜሪካና እስራኤልም የኢራን የሚሳኤልና ድሮን ክምችት ላይ ጉዳት ለማድረስ በድሮን የማምረቻ ፋብሪካዎች ላይ ጥቃት ፈጽመዋል። በመቀጠልም የኢራን አብዮታዊ ዘብ ዋና መስሪያ ቤት የአየር መከላከያ ስርዓቶች ባንደር ከሚር የተባለው የወደብ ከተማ ላይ ድብደባ ተፈጽሞበታል። በተጨማሪም የኒውክሌር ኃይል ጋር ግንኙነት አላቸው ከተባሉ አንዳንድ ተቋማት ላይ ድብደባ ፈጽመዋል። የኢራን መገናኛ ብዙሃንም በኢራን ዋና ከተማ ቴሄራን አካባቢ በተፈጸሙ የአየር ድብደባዎች ምክንያት የኤሌክትሪክ ኃይል እንደተቋረጠ ዘግበዋል። ኢራንም በበኩሏ በእስራኤልና በጎረቤቶቿ ላይ የሚሳኤልና የድሮን ጥቃት እየፈጸመች ትገኛለች። በሳዑዲ አረቢያ የሚገኘው የፕሪንስ ሱልጣን አየር ኃይል ዓላማ ያደረገ ጥቃት ፈጽማለች። በዚህም ጥቃት እስከ 15 የሚሆኑ የአሜሪካ ወታደሮችና የአሜሪካ አውሮፕላኖች ላይ ጉዳት ደርሷል። በተጨማሪም በእስራኤል ቴልአቪቭ ከተማ አቅራቢያ የሚገኙ የኢንዱስትሪ መንደሮች በሚሳኤል ተመትተዋል። አሁንም በተባበሩት አረብ ሀገራት በኩዌትና ባህሬን ላይም ጥቃት ሰንዝራለች። የዩክሬኑ ፕሬዝዳንት ዜሌንስኪ ለስራ ጉብኝት ወደ ተባበሩት አረብ ኤሚሬቶች ትላንት ገብተዋል። በዚህም ዩክሬን ባለፉት ዓመታት ከራሻ ጋር ባለው ጦርነት ባካበተችው የአየር ክልል የመከላከል ብቃት የተባበሩት አረብ ኤሚሬትስን ለመከላከል የጦር ስምምነት አድርገዋል። የሆርሙዝ ሰርጥ መዘጋቱን ተከትሎ የዓለም 20 በመቶ የሚሆነው ነዳጅ በመቋረጡ ሀገራት ነዳጅ ለማግኘት ተቸግረዋል። በመሆኑም አሁን የብሬንት ነዳጅ ዋጋ ከ100 እስከ $115 እየተገበየ ይገኛል። የአፍሪካ ሀገራትን ፊታቸውን ከአፍሪካ ነዳጅ አምራች ሀገራት ወደ ሆኑት ናይጄሪያና አንጎላ አዙረዋል። ናይጄሪያ 25 በመቶ የሚሆነውን የነዳጅ አቅርቦት ብቻ ነው ወደ ውጭ የምትልከው። ከዚህም ምዕራብ አፍሪካን ጎረቤቶቻቸው ተጠቃሚ ሆነዋል። ነገር ግን ከሀገራዊ ፍጆታ አልፋ ለአህጉሪቱ በጠቅላላ ነዳጅ ለማቅረብ እንደምትቸገር እየተነገረ ነው።